በጣም አስቸጋሪ የክፋት ጥግ ላይ የደረሱ ሰዎች ናቸው። ወንበዴ ናቸው። በማህበረሰብ ውስጥ يفسدون في الارض ብሏል። يفسدون في الارض እንደውም መሪያቸውን ያው መዛግብቶቹን እንደ መርጃ እንጠቀማቸውም እንጂ የተወለደው ልጅ ራሱ ግመሏን በዋናነት ወግቶ የሚገላትን ሰው ለሳሊህ አለይሂ ሰላም ተነግሯቸው ነበር። ሳሊህ ደግሞ ለህዝቦቻቸው ተናግረው ነበር ስለዛ የሚል ነገር አለ። لا نعتمد به ተሰባስበው እየጠጡም ይሁን እየተጨዋወቱ ዛሬ የግመሏ ቀን ነው፣ ዛሬ እኛ የምንጠጣበት ቀን አይደለም አሉ ይላል። እዛ ጉዳር ብን ሳሊፍ የሚባለው ሰው ምን አለ? ኢላ መታ نحن على هذا الذل والمهانة እስከ መቼ ነው እኛ እንደዚህ ተዋርደን በሽፍት ለምን እንጠብቃለን? ሁሉም የኛ ቀን ይሆን? እንደው አንዲት ግመል እኛን ተራት አስገባን። ያላህ ግመል ተብላ ምን ማለት ነው? ሰውየውንም እንደምታውቁት ነው ነብይ ነኝ እያለ ሁሌም ስንት ዘመን እያወራ ነው ያለው። እኛ ደግሞ እንዴት ግመል ጋር ሽፍት እናደርጋለን? በነገራችን ላይ ቅድም አነሳዋለሁ እያልኩኝ ራስቼ ነበረ። አንደኛውን ቀን እነሱ ሂደው የማይጠጡበት ቀን ላይ የሷን ወተት እንዲጠጡ ተደርገው ነበር። የረሳናት ነጥብ አለ። እነሱ ኸይር አላጡም ነበር። አንድ ቀን ውሃ ይጠጡ ነበር፣ በሁለተኛው ቀን ደግሞ ወተት ነበር የሚጠጡት። ያንንም አስተባብለው ነው። እዛ ከተሰባሰቡት ውስጥ ግማሾቹ እንግደላሽ በሚለው ሐሳብ ሳይስማሙ እየፈሩ ተበተኑ። 9 ብቻ ቀሩ። 9 ግን አድማ አደረጉ። መግደል አለብን ተስማሙ በዚህ ማለት ነው። ደግሞ ቁርአን ባላህ ነው የሚለው ተቃሰሙ ቢላሂ በአላህ ሙሽሪኮች ናቸው። ጣዖታትን ከአላህ ጋር ልክ እንደ አረብ ሙሽሪኮች እኮ አላህንም እያመለኩ ጣዖታትንም ነው የሚያመልኩት። አላህን ብቻ በአንድ ነጥለው አይደለም እያመለኩ ያሉት እንጂ አላህንም ይጠራሉ እኮ። እነዚህ ወሬያቸው ውስጥ አንዷ ሴት ለቁዳር ኢብኑ ሳሊፍ ቃል ገባችለት። ሴት ልጆች አሏት። በአካባቢው የምትከበር የምትታወቅ ብዙ ሀብት ያላት ተብላ የምትገመት ነች። እቺን ግመል የገደለ ልጆቼን እደረዋለሁ፣ በርካታ ገንዘቦችንም እሰጠዋለሁ ብላ አበረታታቻቸው። ሄዱ። ወንዝ እየጠጣች አገኟት። ቁርአኑ እንደገለጸው በምን መንገድ እንደገደሏት ትንባይልን ፈዐቀሩሃ ወጓት፣ መወጋቷን ጠቅሷል። ከወጓት በኋላ ቀደም እንዳነሳው ፈቲና ቢማ ተዒዱና ኢን ኩንተ ሚነል ሙርሰሊን፣ ከመልእክተኞቹ ከሆንክ አሁን ግመሏንም ገለናል፣ ያንተ ነብይነትንም ክደናል፣ እስኪ ይመጣል ቅጣት እያልክ ታስፈራራን ነበረ፣ ይምጣ አሉ።